የሀብታም ልጅ ስለሆንኩ የድሃ ልጅ ስለሆንኩ እንደዛ አይነት ምክንያት እናሰብ። እኔ ከማንም እኩል ተቀምጬ ተመሳሳይ ወንበር ላይ በተመሳሳይ ደብተር በተመሳሳይ መምህር እየተማርኩኝ ነው። የእኔ አእምሮ መቀበል የሚፈልገው እኔ ነኝ የማዘው ብለሽ የትኛው ማለት ግን የምመክረው እግብ በብሬት ፖሊስ እንዲነፋው እንዳታነቢ። አሁን ስታነቡ ውሃ መጠጣትና ማስቲካ ማኘክ በጣም ይቆጣል። ውሃ መጠጣት በመሀል መጠጣት ሜታቦሊዝም ሲስተማችንን ስለሚያስተካክለው ማለት ነው። ውሃ መጠጣት ጥሩ ነው። ንጹህ ውሃ ብቻ ይሄ ለስላሳ ውሃ ሲጋ እስከምጭ ምናምን ማለት ነው። ንጹህ ውሃ መጠጣት በብርጭቆ የሆነ ኪ ነገሮች አሉ ማስታወስ ሊያስታውሳችሁ የሚችሉትን ነገሮች ብቻ መምራት አለባቸው። ባዮሎጂ ሲባል የትኛው ፓርት ነው ሊነካ የሚችል? ስለዚህ አሁን ለምሳሌ ፊዚክስ ፎርሙላዎች አባለ ነው ስታነቡ እኮ እነዛን ፎርሙላዎች አጤራራ ይዛቸዋል። የትኛው ፎርሙላ የትኛው እንደሆነ የትኛው ለምሳሌ አሁን የስፒድ ቬሎሲቲ እና አክሰለሬሽን ፎርሙላ እኮ አንድ አካባቢ ነው ያለ ሊታጣባችሁ ይችላል። ቪ ኦቨር ምናምን ናቸው ሁሉ ቪ ኦቨር ቲ ኤስ ኦቨር ቲ ምናምን እኮ ናቸው። ቪ ስኩዌር ምናምን አለ። ያንን ለመለየት የተወሰነ ነገር ማየት እንጂ ማንበብ አለ ወይ ኮንፈርታሰን እየተናነቀኝ ነው ምናምን መባል ያለበት የተወሰነ በታችሁ 30 ደቂቃ ካረጋችሁ በኋላ ማንበብ ይቻላል። የትኛው ሰዓት ነው ስናነብ እየመለስኳቸው ማለት ነው ሁሉንም የትኛው ሰዓት ነው ስናነብ ጥሩ የሚለው ለምሳሌ ቅድም ኡስታዝ ሲናገሩ አሁን እናንተ የመማሪያ ጊዜያችሁ ነው። ነጭ ወረቀት ሲጻፍበት ምን ይላል? ይይዛል አይደለ? አሁን ጠዋት ተነስታችሁ ብታነቡ ምንም ሌላ ነገር ዲስተርብ አያደርጋችሁ። ታረቃችሁና አሁን የሆነ ልጅ ትምህርት ቤት በጥፊ መጥቶሽ ወይ ተጣልታችሁ ከዛ ሄደሽ እያነበብሽ ምን ፔሬድ ላይ ነው የመጣሽ? ባዮሎጂ ፔሬድ ምን እያነበብሽ ነው? ባዮሎጂ ከዛ ትዝ ቢልሽ እኔ ምታይ ወይኔ ማሳር ይረበሻል አይረበሽም? ይረበሻል አይደለ? እያነበብሽ ይመስልሻል፣ ቁጭ ብለሻል፣ መጽሐፉን ከፍተሽዋል፣ ግን ሀሳብሽ ያለው የመጣሽ ልጅ ጋር ነው። ወይ ደግሞ ተነሽ እስቲ ያቺ ምንድን ነው መገጠብኝ ተነሽ ውጭ ምናምን ብለሽ ሊሆን ይችላል። እንዴት ነው እነዚያ ሁሉ ተማሪዎች እያሉ ውጭ አሁን እሱን ተምሮ አይደለ ያስተማሪ ሆኖ ምናምን ብለሽ ሌላ ሀሳብ ትገኛለሽ። ስለዚህ ምንም ከንባቦች ሌላ ሀሳብ ሳይኖር ብታነቡ ጥሩ ነው። ያ ማለት ለምሳሌ የሆነ ፊልም ደግሞ እያያችሁ ነበር መጀመሪያ ፊልሙን አይታችሁ ፊልሙ ላይ እናንተ በጣም የምትወዱት አክተር አመጣሉ ወይኔ ቃና ካያላችሁ ቃና ላይ በጣም የምትወዱት ፊልም ሊኖር ይችላል አይደል? ለምሳሌ ከቃና አንድ ፊልም የሚያስታውስ የዛ ፊልም አብዛኛው አያይም አክተር ማለት አይዘመረን አሁን እሱ ጥቅጥ የተደረገ ቃል ቅጥቅጥ ተደርጎ ስታነቡ ነገ ይነሳል ሞቷል ተነስቷል ብላችሁ ሌላ ሀሳብ ውስጥ ነው የምትገቡት። ተረዳችሁ ማለት ነው። ስለዚህ ለማንበቢያ ምቹ ሰዓት አይምሮአችሁ ሌላ ነገር ማስታወስ በማይችልበት ጊዜ ላይ ነው። ተረዳችሁ ማለት ቲክቶክ አይታችሁ የሆነ ቪዲዮ ለምሳሌ የሆነ መስጊድ ኢትዮጵያ ውስጥ እንግዲህ አንዳንድ ጊዜ መስጊድ ያቃጠላል፣ መስጊድ ያፈርሳል ምናምን አለ። አሁን ቪዲዮ ላይ አይታችሁ መስጊድ ማለት የፈጣሪ ቤት ነው ምናምን በቃ እንዴት ነው ያንን ነገር የሚደረግ? አንዳንድ ቲክቶክ ተከሳለ አዲስ አበባ የናር መስጊድ ያፈረሱ ጎንደር ላይ መስጊድ ያቃጠሉ ምናምን የሚል ነገር ታያላችሁ። ከዛ ወደ ጥናት ስትሄዱ ይህ ትምህርት ነው ማሪ ነው በቃ ጂል ላይ ትኩረት አድርጎ ምናምን ያላንችን በቃ ምሰጥ ያላንችን ጠብቅ ምናምን እያደረጋችሁ ያላችሁ እዚህ ጋር እኮ መጽሐፍን ከፍታችሁታል እናነባለን ብላችሁ ግን እያሰባችሁ ያላችሁት ሌላ ነው። ምንም ሊሆን ይችላል። ስታነቡ ከማንበባችሁ በፊት ከንባባችሁ የሚያስተጓጉላችሁን ነገር እንትን ማለት የለባችሁ። ለምሳሌ ደብዳቤ የሚጽፍላችሁ ደግሞ ለምሳሌ አሁን ደብዳቤ ወንድ የሆነ ሊዳፋችሁ ምናምን ይችላል። ሴቶችን
አሁን ልክ ስታነቡ የሆነ የተናገራችሁ ልጅ ምናምን ደብዳቤ ጽፎ ምናምን የሰጣችሁ ወድሻለሁ ምናምን ያለ እንደዚህ አይነት ነገር የሚመጣ ከሆነ አይሆንም። ስለዚህ እናት የትኛው ሰዓት ነው ምቹ ሰዓት ፍሪ ከሆነ አይምሯችሁ ፍሪ መሆን መቻል አለበት። ነፃ ለጥናቱ ብቻ ማለት ነው። ወይ ደግሞ ማሚ አንቺ አጥንተሽ እንደሄድ ማደረሽ ነይ እስኪ ስኳር ገዝተሽ ነኝ ምናምን ብላሽ ቁጭ ብለሽ ደግሞ ተመለሰሽ እኔ ያጥንቼ ነው የማደርሰው ቆይ አሳይሻለሁ እንደውም የትም አልደርስም ብትሉ ምናምን በቃ ውዝግብ ነው። ስለዚህ አሁን ለሱ ሊሰራ ይሰጠናል። አራት ካደረጋችሁ በኋላ የበር እኔ ጓደኞች አሉ ሙስሊም ጓደኞችንም በጣም ከኔ የሚበልጡ እኔ ፊዚክስ እና ማትስ በጣም ጎበዝ ሂሳብና ፊዚክስ ማለት እነሱ ደግሞ ሂስትሪ፣ ባዮሎጂ፣ ጂኦግራፊ በጣም ጎበዝ ናቸው። መቶ ነው የሚያመጡ የረመዳን ጊዜ መስጊድ ተራዊ አለ አይደል? እስከ የተራዊ ሰላት የሚያሰግድ ጓደኛ ነበረኝ እኔና በጣም ጎበዝ ቁርአን ስላፈዘ ሽምደዳ ነገር የሚሸመደዱ ትምህርቶች አሉ። ከእናቴ ይዛቸው የሚያስታውሳቸው እንደዚህ ፔጅ ላይ እንደዚህ ያለ እንደዚህ ፔጅ ላይ እንደዚህ ያለ ማለት ነው። ከዚህ አሁን ጠዋት መነሳት ከዙሪ ሰላት በኋላ ማንበብ በቃ የተከፈተ አይኖር ነው። ከዛ በፊት ያደረጋችሁት ምንድን ነው? አላህ ማመስገን ነው አይደል? አላህ ማመስገን ደግሞ ተሰጠት አለበት ወይ? ለምን የሰገድኩት ብላችሁ ታውቃላችሁ? ወይ ለምን ነው አላህን ያመሰገንኩት ብላችሁ ታውቃላችሁ? ደስ እያላችሁ ነው ማለት ነው። ሰግጃለሁ፣ አላህን አመስግኛለሁ። ስለዚህ የሆነ ደስ የሚል ስሜት አለ ማለት የዛኔ አይምሯችሁ ያዝ ነው ልቀቅ እንኳን ትምጣይ ተረዳችሁ። እዚህ ነፃ በሆነ ጊዜ ማንበብ ጥሩ ነው። አሁን አንዳንድ ሰዎች ተዝናኑ ይላሉ። በቃ መዝናናት አለባችሁ። አንዳንድ ሰዎች ደግሞ መጨናነቅ አለባችሁ የሚሉት ምናምን እኔ አንዳንድ ሰዎች በቃ እንዴት ነው ምንም የሌለ ያስመስላሉ። ቅድም ሙሉ እዚህ ጋር የሃይማኖት መምህራኖች ሲያስተምሩ ዱንያ ማለት እቺ መሬት ማለት በቃ መከራ ያለባት ነች አላሉ። ችግር አለባት፣ ብዙ ፈተና አለባት አላሉ። ፈተና የለባት ምናምን የሚባሉ እውነት ነው። እንዴት አለ ነበር? ለምሳሌ እናንተ አሁን ፈተና ባይኖር ታነባላችሁ ነው አይደል? ፈተና ባይኖር ማንም ማንበብ አለ ብላችሁ ምናምን ያነብሰዋል። ግን ፈተና ስላለ ነው የምናነባው አይደል? ስለዚህ የተወሰነ ስትረስ መኖር ጥሩ ነው። የተወሰነ ምክንያት ማለት ነው ልታነቡበት። ተረዳችሁኛል? የተወሰነ አሁን የምር ሰው ሲሞትና ሰው ሞቶ ምንድን ነው የሚሰማችሁ? እኔ እኮ ሞታል ምናምን ብላችሁ ከዚህ በኋላ መስገድ አለብኝ ከዚህ በኋላ በቃ ምናምን ነው የምትሉ። አሁን ሰው ሞቶ ቀብር ምናምን ከቤት ወጥቶ ሲሄድ አይታችሁ ታውቃላችሁ? ወደ ቀብር ምንድን ነው የሚሰማችሁ? ሰው ይሞታል ምናምን እኔ ይሞታሉ ወይ ሲሞት ጀነት ለመግባት እንዲህ ማድረግ አለብን። ያ ፍርሃት ምን ያደርጋል? እንድንሰግድ ማለት ያደርጋል አለ። ወይ ደግሞ ፋዘር ሲመጣ አሁን አባታችሁ እናንተ እየደነሳችሁ ምናምን አባታችሁ ቢመጣ ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? በቃ ራሳችሁን መጥፎ ነገር ነው የሚሰማችሁ። ግን ትምህርት ቤት ብዙ ነገር አታረጉ እናንተ። አሁን ብዙ ነገር ነው ወንድ ላይ እንጠለጠላላችሁ፣ ወንዱም ሴት ላይ እንጠለጠላል ምናምን ግር በቃ ለዚህ ግን አስተማሪ ሲመጣ ለምን እሱ ፍርሃት ባይኖር እኛ ባለጌዎች ነበር አይደል? አሁን ልክ መምህር ከክላስ ሲወጣ ተከትሎ የሚወጡ ልጆች ደግሞ ከዛ ደግሞ መጥቶ ጸባይኛ ይሆናል። እንደ አያችሁ የሆነ ነገር ባይኖር ኖሮ እኛ መቆጠጥ ባይኖር ስርዓት ይኖረን ነበር። በቃ የለ ወንድ ላይ ሴት ላይ ወደዛ ሰው በድጋሚ ማጣት ነበር። ስለዚህ ትንሽ ስትረስ ጥሩ ነው።